ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾቼ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና አብዝቼ ተመኘሁላችሁ። ሰላማችሁ ብዝዝት ይበል። ሀገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁኝ። ቪዲዮን ሲጀምሩት በላይክ በሼር ማለት ነው ውዶችዬ። ዛሬ ደስ በሚል ነው የመጣሁት ማለት ነው። ትናንትና ነው ከትናንት ወዳ በለቀኩት ቪዲዮ የምር ነው የምላችሁ በጣም አዝኜ በጣም አልቅሼ ነበረ። የሆነው ነገር በጣም የሚያስደነግጥና በጣም የሚያሳዝን ነገር ነው። ሁላችሁንም አይቻለው በዛ በተለቀቀው ቪዲዮ ኮሜንት ስርና በጣም ብዙዎቻችሁ አዝናችኋል፣ ያልቅሳችኋል። የምር ነገሩ በጣም የሚያስደነግጥ ነገር ነበረ። በማሜ ላይ የተደረገው ነገር ማለት ነው። እና ጓደኛው ቤት ለፍጡር ተጠርቶ እኛ እናስፈጥራለን ዛሬ ፍጡርኛ ቤት ነው ምናምን ብለው እንግዲህነት ጠርተውት እዛ በሄደበት ነው እንግዲህ በምግብ ተመርዞ ኮረፊያት ሁሉ ደፍቆ ለመሞት እያጣጣረ ነበረ ቪዲዮ የተቋረጠውና እውነት እኔ በፍጹም በህይወት ይተርፋል ብዬ ለራሱ አልጠበቅኩም ነበረ። ግን ደግሞ ምስጋና ላላህ ይገባው። የምር እንደ ሰው የማይሆነው ጌታ በህይወት ተርፎ ስላየ ነው በጣም ደስ ብሎኛል። የምር ነው የምላችሁ። ማሚ በጣም የዋህ ልጅ ነው። በስራውም ደግሞ በጣም ጎበዝ። እንግዲህ ከዚህ በፊት አሁን ላይ ያን ስራውን የተወ ይመስለኛል አላቅም። በፊት ግን በጋዜጠኝነት ሲሰራ ብዙ ሰዎችን ካሉበት ችግር የታደገ የብዙ ሰዎችን እንባ የጠረገ ፍትህ ማግኘት ያለባቸውን ሰዎች ፍትህ እንዳገኙ ሲያደርግ የነበረ ጀግና ወንድማችን ነበረ ማለት ነው። እና እዛ ጓደኛው ቤት እንግዲህነት ተጠርቶ ነው እንግዲህ በምግብ ተመርዞ እንደዛ የሆነው ማለት ነው። ደግነቱ ወደ ሕክምና ይዘውት ሄደው ዛሬ ላይ በጥሩ ሁኔታ ላይ ይገኛል ማለት ነው። በጣም ነው ደስ ያለኝ። የምር ነው የምላችሁ። ብዙ ያዘናችሁ ያለቀሳችሁ እኔ የምር ነው የምላችሁ ክፉ ሰዎች እንዳሉት ሁሉ በጣም መልካም ሩሩህ አዛኝ የሆናችሁ ሰዎች አላችሁ። የምር እኔ ለእናንተ ቃላት ያንሰኛል። የምሬን ነው። አላህ በያላችሁበት አላህ ይጠብቃችሁ። ከክፉ ሰዎች ደግሞ አላህ ይሰውራችሁ። የምሬን ነው። አንዳንድ ሰው የእናንተን ውድቀት ይፈልጋል፣ የእናንተን መኖር አይፈልግም። እንደዚህም የሚያደርጉ ሰዎች የሰው መኖር የማይፈልጉ ምቀኛዎች ናቸው እንጂ ሰው የሆነ ሰው በሰው ላይ አይጨክንም። በሰው ላይ መጥፎ ነገር አያሴርም፣ መጥፎ ነገር አያደርግም። ሰው የሆነ ሰው
እንደዚህ መጥፎ አስተሳሰብ መጥፎ ነገር የሚያደርጉ ሰዎች ማለት ነው ሰይጣን በሏቸው። በቃ ከሰይጣን ምንም የሚተናነሱበት አንዳችም ነገር የለም። ሰይጣን በሏቸው። ስሙን ሰው ናቸው እንጂ ስራ ነገራቸው ሁሉ ሰይጣናዊ ነገር ነው የሚያደርጉት። ሰው ሆኖ በሰው ላይ መጥፎ ነገር አያደርግም። በሰው ላይ ክፉ ነገር አይመኝም። አንድ ሰው ደግሞ ሰው እንግድነት ጠርቶ ያ ሰው መጥቶ ከዛ ሰው ጋር ነው አብሮ የሚበላው የሚጠጣው። እነዚህ ግን ምንድነው እያደረጉት? ቀድሞ በልተው ከዛ እሱ ሲመጣ ለሱ ለብቻው አቀረቡለት። እንደዛ አይነት ነገር አለ እንዴ? አንድ እንግዳ እስከሚመጣ ድረስ ተጠብቆ ከዛ ከእንግዳ ጋር አብሮ ቀርቦ አብሮ በልቶ አብሮ ጠጥቶ ነው አይደል እንዴ ሰው የሚለያየው እንጂ ባለቤት ቅድሚያ በልቶ ጨራርሶ ምን ብሎ ከዛ እንደገና እንግዳ ሲመጣ ለእንግዳ ለብቻው አይቀርብም። ግን ማሜ ደግሞ ይህንን አላገናዘበም ይመስለኛል። ያው ጓደኛውም ስለሆነ የጓደኛውን ቤት ስለሆነ ይህን ያደርጉብኛል ብሎ ባለማሰቡ ነው፣ በየዋህነቱ ነው ይሄ ነገር የተከሰተበት ይሄ ነገር የተፈጠረበት እንጂ የዋህ ባይሆን ነገሩን እንትን ቢል ኑሮ እናንተ ካልበላችሁ አልበላም ኑ እንብላ ብሎ እንትን ይላችሁ ነበር። በርግጥ እንብላ ብሏቸዋል። ኑ እንብላ እንጂ ታዲያ እኔ ብቻዬን ነኝ እንደምበላው ለምንድን ነው ሲላቸው፣ አይ ስትቆይብን እኮ እኛ ቀድመን በላን ምናምን ነው ያሉት። ጓደኛው ደግሞ ይሄ ናቲ የሚባለው አብሮት ሊበላ ቢል ሚስቲቱ አትበላም ብላ ነበረ ስትከራከረው የነበረው። በጣም ስትከላከል ነበር፣ አትበላም እያለች ማለት ነው። ስሙን በምን አማሃኘች? በቅቤና በእንቁላል የማሚ ምግብ ላይ ቅቤና እንቁላል ጨምሬበታለሁኝ አለች። ስለዚህ ቅቤና እንቁላል ስላለው አትበላም አለችው። እሱ ደግሞ ከዚህ በፊት እኮ እየበላው ነበር ችግር የለውም እበላለሁ አላት። እንደዛም ብትለው ሊበላ ፈልጎ ነበረ ግን አከላከለችው። ማሚም ከዚህ በፊት እኮ ምን በጾም ሰዓት እኮ ስጋ ምናምን ይበላል እናቴ እንደዛ አይነት ነገር የለውም ሲል ነበረ። እና እሱም ለመብላት ሞክሮ ነበር ፈልጎ ነበር ግን አትበላም ብላ በጣም ስታከላክለው ነበረ ማለት ነው። ዛሬ ደግሞ ለምን ተረፈ ብላ እንደሆነ አላቅላትም። አሁንም የሆነ ነገር በዘንቢል ይዛ ሄደች ማለት ነው። ካሁን በኋላ እንደው ማሜ ካላበደ በስተቀር አንቺ ያመጣሽውንም ይሁን አንቺን ቤት መጥቶም ይሁን ንክች አያደርግልሽም። ንክች ማለት ነው። እሱን ልጠይቅ ማለት ነው እንግዲህ ልጠይቅ እቤቱ ማለት ነው። በዘንቢል ይዛ መጣች። ከዛ አረብ ሀገር ቆይታ ከመጣችሁ ጋር ተገናኙ ማለት ነው። እሷም ልጠይቀው መጣ። ከዛ የተመረዘው እናንተ ቤት ነው እያለቻት ነበረ። እንዲህ እንዴት ብሎ ማን ይመርዘዋል? እሱን እኛ ለሱ ምን ብለን እንትን እንለዋለን ምናምን እያለች ልታለቃቅስ ምናምን ተነሳች ማለት ነው። ይቺ ሰላም ተብዬዋ ማለት ነው፣ የናቲ ሚስት ማለት ነው። እና አንቺ ካልመረሹ አንቺ ካላደረግሽበት ማን ሊያደርግበት ነው? አንቺና ጓደኛሽ እናንተ ካልመረዛችሁ ታዲያ ማን መረዘው ልትሉ ነው? ምግቡን የበላው እናንተ ቤት እንደዛ ጥድፍድፍ ብሎ ኮረፊ ያደፍቆ እንደዛ ራሱን ስቶ የወደቀው እናንተ ቤት እንዴ? የበላው ምግብ ደግሞ እንዴት ተመረዘ? ሐኪም ተናግሯን ብሏል። ስለዚህ የሰጣችሁት ምግብ ላይ መርዛለሁ፣ መርዛችሁታል። ይሄ ደግሞ ዶክተሩ የሚያረጋግጠው ነገር ነው። የበላው ምግብ እንዴት ተመረዘ ማለት ነው እንግዲህ የተነገረው ለማሚ ማለት ነው። አስቡ እንግዲህ ቤተሰብ
የሰጡት ምግብ ላይ መርዘውታል፣ ምግቡን ማለት ነው። ከዛ ምግቡን ለምርመራ ተፈልጎ ለምስኪን ሰተነዋል ምናምን ብለው አሉ። እንግዲህ የሆነ ቦታ ላይ ደፍተውት ነው የሚሆነው እንጂ መቼም ማሜን ለመግደል የሞከሩበት ያደረጉትን የመረሱትን ምግብ የተረፈውን ለምስኪን አይሰጡትም። እርግጠኛ ነኝ ወደ ቆሻሻ ደፍተውት ይሆናል ማለት ነው። እና ብቻ በጣም ይገርማል። ደግሞ ልትከራከር ብድግ አለች። ምንም ያደረግንበት ነገር የለም ምናምን፣ እንዴት እኛ ማሜ ላይ እንደዚህ እናደርጋለን? እናንተ ካላደረጋችሁበት ታዲያ ማን አደረገበት? እናንተ ክፉ ባታስቡ፣ ለሱ መጥፎ ነገር ባታስቡ ኑሮ እሱ እስከሚመጣ ጠብቃችሁ አብራችሁ ትበሉ ትጠጡ ነበረ። እናንተ ግን ቀድማችሁ ሆን ብላችሁ ስላሰባችሁበት ስላቀዳችሁበት አላማችሁ ፍላጎታችሁ ቢሳካላችሁ እሱን ለመግደል ነበረ። ግን ደግሞ ፈጣሪ እንደናንተ አይደለም። ፈጣሪ ደግሞ ትረፍ ያላትን ነፍስ ያተርፋታልና ይሄው በህይወት ተርፎ ወንድማችንን ለማየት በቅተናል ማለት ነው። በቅተናል። አልሐምዱሊላህ።